ህወሓት የትግራይ ወጣቶችን ለሱዳን ጦር ከ50 እስከ $6000 እንደ ዕቃ እየሸጣቸው ነው። የህወሓት ቡድን ከፍተኛ ወታደራዊ አዛዦች የትግራይ ወጣቶችን ለሱዳን መደበኛ ጦር ወይም ሳፍ በዶላር በመሸጥ ላይ ይገኛል። ይህ ድርጊት ቡድኑ ስልጣንና የግል ጥቅምን ለማሳደድ ሲል የዜጎችን ህይወት እንደ ሸቀጥ ለመነገድ ወደ ኋላ እንደማይል በግልጽ ያሳየበት ማረጋገጫ ነው። በተለይም በአርሚ 70 ስር ያሉ ታጣቂዎችን በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር አሳልፎ የመስጠት ሥራ የቡድኑን የሞራል ዝቅጠትና ጽንፈኝነት በግልጽ የሚያሳይ ክስተት ሆኖ ተመዝግቧል። ይህ ህገወጥ የሰው ንግድና ወታደራዊ ቅጥር የሚመራው በከፍተኛ የህወሓት ወታደራዊ መኮንኖች መሆኑ ድርጊቱን ይበልጥ አሳፋሪ ያደርገዋል። መረጃዎች እንደሚጠቁሙት ከእያንዳንዱ ታጣቂ ሽያጭና ተሳትፎ የሚገኘው ከፍተኛ ገንዘብ በቀጥታ ገቢ የሚደረገው ወደ ጀነራል ምግበይ ኃይሌ፣ ጀነራል ፍስሐ ኪዳኑ ወይም ማንጁስ እና የአርሚ 7 ታጣቂ ቡድን አዛዥ ወደ ሆነው ጀነራል ሙዜ መኮንን የግል ካዝና ነው። ይህም የቡድኑ አመራሮች ተራውን ታጣቂ ለጦርነት ማገዶነት እየዳረጉ እነሱ ግን በደሃው ህዝብ ደምና መስዋዕትነት የባንክ አካውንታቸውን እያበለጸጉ መሆናቸውን ያረጋግጣል። ለዚህ አምባገነንና ጽንፈኛ ቡድን የሰው ሕይወት ትርጉም የሚሰጠው በዶላር ሲታተም ብቻ መሆኑ ለታጣቂዎች መሸጥ የወጡት የዋጋ ተመኖች ማረጋገጫ ናቸው። ህወሓት ለእያንዳንዱ ታጣቂ ዕለታዊ የውጊያ ተሳትፎ $50 ከሱዳን ጦር ያስከፍላል። ይህ አይነቱ አሰራር ቡድኑ ከመደበኛ የፖለቲካ ኃይልነት ወጥቶ ሙሉ በሙሉ የቅጥር ነፍሰ ገዳዮች ስብስብ መሆኑን የሚያሳይ ነው። የቡድኑ ስግብግብነት በውጊያ ላይ የሚደርስ የአካል ጉዳትና ሞት ላይ ጭምር የሚነግድ ነው። ይህም ሰብአዊነት የጎደለው አውሬነቱን በግልጥ ቁልጭ አድርጎ የሚያሳይ ነው። በጦርነት ላይ የቆሰለ እያንዳንዱ ታጣቂ $3000 እንዲሁም ህይወቱን ላጣ ታጣቂ $6000 ከአልቡርሃን ጦር እንደሚቀበል ተገልጿል። ይህም ማለት የቡድኑ አዛዦች የታጣቂዎችን መቁሰልና ሞት እንደ ትርፋማ ንግድ የሚያዩት መሆናቸውን ያሳያል። በአጠቃላይ የህወሓት አመራሮች በአርሚ 70 አባላት ላይ እየፈጸሙት ያለው ይህ የንግድ ሴራና የቡድኑን ጭራቃዊ ባህሪ ከዚህ በበለጠ አጉልቶ የሚያሳይ ነው። ስልጣን፣ ገንዘብና የግል ዝናን ለማግኘት ሲሉ የሰውን ልጅ ክብርና ህይወትን ዝቅ አድርገው የሚመለከቱት እነዚህ የጽንፈኛ ህወሓት አዛዦች የታጣቂውን ደም ወደ ግል ሀብት እየቀየሩት ይገኛሉ። ይህ አሳፋሪ ድርጊት የቡድኑ እውነተኛ ማንነትና ለሰው ልጅ ህይወት ያላቸውን ንቀት በአደባባይ ያሳየ ክስተት ነው።